እንዴት ናችሁ? ወደ ቻናሌ እንኳን በሰላም መጣችሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ርዕሱ ላይ እንዳያችሁት ዛሬ ማሳያችሁ የሩዝ ውሃ አሰራር ነው። ለኔ ለፀጉሬ ተስማማኝና ፀጉሬ በጣም የወደደውን አሰራር ይዤላችሁ መጥቻለሁኝ። የዛሬ አመት አካባቢ ወይም ከአመት በፊት ይሆናል አንድ የሩዝ ውሃ አሰራር አሳይቻችሁ ነበረ። የ24 ሰዓቱን አብዛኞቻችሁ በጣም ወዳችሁታል። እኔም ለብዙ ጊዜ ስጠቀምበት ነበረ። ፀጉሬ ላይ ትንሽ ለውጥ አይቼበታለሁኝ፣ ግን በመሃል ሌሎች ነገሮችን ስጠቀም አቆሜው ነበረ። በመቀጠል ደግሞ ሌላ የዲፕ ኮንዲሽነርም አሳየቻችሁ ነበር ከሩዝ የሚሰራ። እሱ በጣም ነበር የተስማማኝ፣ ግን ፀጉሬ ፕሮቲን ሴንሲቲቭ ስለሆነ በ15 ቀን አንዴ የምጠቀመውን በወር አንዴ ተጠቀመው ነበረ። በጣም ተስማምቶኝ ነበር። አብዛኞቻችሁ ልጆች እንዲያውም ሜሴጅ አድርጋችሁልኝ ነበር በጣም እንደወደዳችሁት እና እሱ ራሱ በጣም ቆንጆ ነው። ከተስማማችሁ ሩዝ እንግዲህ ያው ለፀጉር ያለው ጥቅም ይታወቃል፣ በጣም አሪፍ ነው። ግን ፀጉራችሁ ፕሮቲን ሴንሲቲቭ ከሆነ ፀጉራችሁ ሊያደርቅባችሁ ስለሚችል በጣም መጠንቀቅ አለባችሁ። በሳምንት አንዴም ባይሆን በ15 ቀን አንዴ ወይ በወር አንዴ መጠቀም ትችላላችሁ ማለት ነው። ከዛ በተረፈ ደግሞ ዛሬ ማሳያችሁ ለኔ በጣም ተስማምቶኛል፣ እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። አንድ ግን ያልተስማማኝ የሩዝ አሰራር አለ። እሱም ከመነግራችሁ በላይ ፀጉሬ ነው በጣም ንቅል ያደረገው። ሁለተኛም ተጠቅሜው ማላቀም ያደረኩት ምንድነው ሩዙን ዘፍዝፌ ለአንድ ሳምንት አስቀመጥኩት። ከዛ በኋላ ውሃውን ወስጄ ፀጉሬ ላይ በመርጨት ተውኩት። ፀጉሬ ላይ 3 ቀን 4 ቀን ምናምን ተውኩት ማለት ነው። ከዛ ግን ፀጉሬን ስፈታው በጣም ከመነግራችሁ በላይ ፀጉሬ በጣም ተነቅሎ ነበርና ምናልባት ፕሮቲን ስላለው ፀጉሬን በጣም አድርቆት ይሆን አላቅም። ሁለተኛም ተጠቅሜው አላቅም። ከአንዱ ላንዱ የተለያየ ሊሆን ይችላል። ለኔ ግን አልተስማማኝም። ለኔ ተስማማኝ ምንድነው ፀጉሬ ላይ ለ20 ደቂቃ ቆይቼው ከዛ በውሃ መለቅለቅ ነው። እሱ በጣም ተስማምቶኛል። ፀጉሬ ላይ ግን መተው ለ3 ቀን ለ4 ቀን ፀጉሬን በጣም ጎርቶታል። ስለዚህ ሁለተኛ ተጠቀሜ አላቅም። ስለዚህ ለኔ ተስማማኝ። ለሌላ ሰው ፀጉር ይስማማል ማለት አይደለም። እንደ ሰው ፀጉር ይለያያል። ስለዚህ በትንሹ መሞከር ትችላላችሁ ማለት ነው። ስለዚህ አሁን ወደ አሰራሩ እንሄዳለን።
በጣም ቆንጆ ሆኗል። ሞይስቸራይዝ ሆኗል። ከመነግራችሁ በላይ በጣም ወድጄዋለሁኝ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። አሁን እኛ ጋር ማታ ነው፣ ያው የመኝታ ሰዓት ስለሆነ ጸጉሬን እንደዚህ በርጥቦ አድርጌ መተኛት አልፈለኩም። ትንሽ በአየር አደርቀውና ከዛ ሁለትዮሽ ወይ ሶስትዮሽ ሹሩባ ሰርቼው እተኛለሁኝ ማለት ነው። ስለዚህ ለሚቀጥለው 4 ቀን ወይ 5 ቀን መሄድበት ቦታ ስለሌለኝ በሹሩባ ነው የምቆየው። ያ ማለት ጸጉሬ ራሱ እንዲያፍልኝ ይረዳዋል ማለት ነው፣ ሁሌ ከርልም ከማረገው። ስለዚህ ይሄን ይመስላል ማለት ነው የዛሬው ቪዲዮዬ። በነገራችን ላይ እንደምታዩኝ በድሪያ ነው የመጣሁት። በጣም የሚያምር ድሪያ ነው። እንደአጋጣሚ አማዞን ላይ አየሁትና 2 ኦርደር አደረኩኝ ማለት ነው። እና የእናንተን አላቅም፣ አንዳንዴ እኔ ቤት ስሆን እንደዚህ ቀለል ያለ ነገር መልበስ ደስ ይለኛል፣ ነፃነት ይሰጠኛል። በዛ ላይ ደግሞ ቡና ስታፈሉ ምናምን ራሱ በጣም ደስ ይላል። እና ልክ እንደምታዩት እንዲህ ሰፊ ነው፣ ፍሪ ሳይዝ ነው የሚመጣው። እና ልክ እንደ ኢትዮጵያ ድሪያ ደግሞ በዚህ በጎን በኩል ቅድ አለው። ቆይ ላሳያችሁ። ያ አያችሁት? ልክ እንደ ኢትዮጵያ ማለት ነው፣ ቅድ አለውና በጣም ነው የሚያምረው። በዛ ላይ ሰፊ ነው። በቃ እንደፈለጋችሁ ዘና ያደርጋችኋል። እና ከወደዳችሁት እታች ሊንኩን አስቀምጥላችኋለሁ፣ ከአማዞን ላይ ቼክ ማድረግ ትችላላችሁ ማለት ነው። እና እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁት ተስፋ አደርጋለሁኝ። ይሄን የሩዝ ውሃ ሞክራችሁት ከወደዳችሁት እታች ኮሜንት አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።